ጊዜ ወደ ወንዝ ያወረደችው ሀገር ማናት ብትባሉ ማናት የምትሉ? ብዙ ዓመት እኮ ታቦት ሲወጣ አይታችኋል አይደል? ግን ማን ነው ይሄንን የጀመረው ብላችሁ አልጠይቃችሁ? መጠየቅ እኮ ይገባል። በየዘመናቱ ለታቦት ክብር ሰጮች አሉ። እንደገና በየዘመናቱ ታቦታትን የሚነቅፉ አሉ። ሜልኮሎች አሉ። ዛሬም እኮ ሜልኮል ለዳዊት ክብር በሰጠች ጊዜ ዳዊት ለታቦት ክብር በሰጠች ጊዜ ሜልኮል ዳዊትን ነቅፈዋለች፣ ነቀፈችው። ግን ምን እንደሆነች ታስታውሳላችሁ? ምንድነው የሆነች ሜልኮል? እስከ ዘላለም ድረስ ምን ሆነች? መካን ይገልጣል። ያለ ካህን ታቦት መሸከም አይቻልም። ያለ ካህናት ታቦታትን ማውጣት አይቻልም። ክርስቲያኖች ካህናትን የሾመ እግዚአብሔር ነው። ታቦታትንም ደግሞ ቀርጾ ለሙሴ የሰጠ እግዚአብሔር ነው። ሁለት ጽላቶች አይደለም የሰጠው? በመጀመሪያ ሁለት ጽላቶች ናቸው። ታቦታት ስላችሁ እንዴት የሚል ጥያቄ እንዳይመጣ ማለት ሁለት ጽላት ነው። ቀርጾ ለሙሴ ሰጥቶታል። የሚሸከም ካህን ነው። ዲያቆን መንካት አይችልም፣ ማየትም ጭምር። ምክንያቱም ይሄ ምስጢረ እግዚአብሔር ነው አይደለ? እግዚአብሔር ሕዝቡን የሚባርክበት መስዋዕቱ የሚሰዋበት እንደገና ደግሞ የሰው ልጆች በረከት የሚያገኙበት ነው ታቦት። ይህንን እንደ ቀላል እንዳታዩት። የሚሸከሙት ታዲያ ካህናት ብቻ ናቸው። ሌላው ታቦታት ወደ ወንዝ ይወርዳሉ። ወደ የት ይወርዳሉ? ወደ የት ይወርዳሉ? ወደ ወንዝ ይወርዳሉ። ወደ ሌላ ቦታ አይደለም የሚወርዱት። አሁን ዛሬ ሁሉም ታቦታት ወደ የት ነው የሚወርዱት? ወደ ወንዝ ነው። ወንዝ ወደ ሌለበት ቦታ ላይ አይወርዱም። ወንዝ እንኳን ባይኖር ውሃ ይገደባል አይደለ? ውሃ ይታቆራል አይደለ? ግዴታ ስለሆነ ነው። ከአቅራቢያው ወንዝ ከሌለ ያም መጽሐፍ ቅዱሳዊ ስርዓት ነው። ኢያሱ እግዚአብሔር እንዲህ ብሎ አዘዘው። ኢያሱ ካህናት ታቦታቱን ተሸክመው ወደ ዮርዳኖስ ወንዝ ይውረዱ አለ። ወደ የት ይውረዱ? ወደ ዮርዳኖስ ወንዝ ይውረዱ፣ እኔም በዚያ ሕዝቡን እባርካቸዋለሁ ይላል። ደስ ይበላችሁ፣ እግዚአብሔር ይባርካል። እኔም በዚያ ሕዝቡን እባርካቸዋለሁ አለ እግዚአብሔር። በየት? ካህናት ታቦቱን ተሸክመው ወዴት ሲወርዱ? ወደ ወንዙ ሲወርዱ። ይሄው ኢያሱ ምዕራፍ 3 ላይ ያለ መረጃው ሁሉ ማለት ነው። ካህናት ተሸክመው ወደ ወንዙ ታቦታቱን ይዘው ሲወርዱ እግዚአብሔር ሕዝቡን ይባርካል። እግዚአብሔር ለምድሪቱ በረከትን ይሰጣል። የሚገርማችሁ ካህናት ታቦታቱን ተሸክመው ወደ ወንዙ በወረዱ ጊዜ ይላል የዮርዳኖስ ወንዝ ከመውረድ ቆመ ነው የሚለው። ምን ሆነ ወንዙ ይላል? ውሃው ቆመ ይላል። በጣም የሚገርም ነው። በመጽሐፍ ቅዱሳችን በርካታ ጊዜ ውሃዎች ለእግዚአብሔር እንደታዘዙ ይገልጣል አይደል? ለምሳሌ ለእግዚአብሔርና እግዚአብሔር ለመረጣቸው ቅዱሳን ውሃዎች ታዘዋል። የኤርትራ ባህር ለማን ታዛለች? ለማን ታዛለች? ክርስቲያኖች ለሙሴ አይደለ? ሙሴ የኤርትራን ባህር አዞ በበትሩ ከፍሎ እስራኤላውያንን አሻግሯል። ኋላ ደግሞ ኢያሱ ታቦታትን ይዞ በካህናት አሸክሞ ወደ ዮርዳኖስ ባህር በወረደ ጊዜ የዮርዳኖስ ባህር ከመውረድ ቁሟል ይላል። ለታቦቱ ክብር ሲል ነው ውሃው የቆመ። ዛሬ ታቦት ሲወጣ ታቦቱን አልፎ መሄድ እኮ ወይም ደግሞ ታቦቱን መናቅ አንዳንዴ እየተመለከትን ነው አይደለ? ታቦቱን ማቃለል የሚሳደቡ ሰዎች መጥተዋል። አሁን በዘመናችን አይታችሁና አስተውላችሁ ከሆነ ግን የዮርዳኖስ ውሃ ለታቦቱ ክብር ሲል ቆሟል። አልቆመም እንደ ክርስቲያኖች ለታቦቱ ክብር ሲል አንቡት መጽሐፍ ቅዱስን። መቼም መጽሐፈ ኢያሱ የኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም እቀበላለሁ የምትለው፣ ሌላውም እቀበላለሁ ይላል እኮ። ካቶሊኩም ሌላው ፕሮቴስቱም ይቀበላል አይደል? ታዲያ ከተቀበሉ ደግሞ ይህንን ማመን ያስፈልጋል። መጽሐፍ ቅዱሱን መረዳት ያስፈልጋል። ይኸውና ታቦታት ወደ ወንዝ የሚወርዱት ከዚህ መጽሐፍ ስርዓት ነው። እንደገና ደግሞ ለታቦቱ ክብር ውሃው ከቆመ እኛ ለምንድን ነው የማናከብረው? ታቦት ሲመጣ መቀመጥ አይገባም አይደል? እንቆማለን አይደል? ከውሃው እኮ ነው የተማርነው አባቶቻችን። ውሃው ሳይቀር ቆሟል ለታቦቱ ክብር ይሰጥ። ውሃው ከቆመ እኛ ለምን እንቀመጣለን? እልል እያልን ነው የምናከብረው። ታቦቱን እያጀብን እየዘመርን ነው። ለታቦት የዘመረው ደግሞ ማን ነው ብላችሁ ካጠናችሁ ዳዊት ማስረጃችን ነው አይደለ? ዳዊት ለታቦት ጽዮን አልዘመረም እንዴ? እንደዚያ እኮ ነው። እኛ ደግሞ የዳዊት ልጆች ነን አይደለም? እኛ ነንና ክርስቶስ ራሱ በስጋ ወልደ ዳዊት ተብሎ ያለበ የዳዊት ልጅ ተብሏል እኮ ክርስቶስ። ወንጌሉን ገና የማቴዎስ ወንጌል ገለጥ አድርጋችሁ ስትመለከቱት የዳዊት ልጅ የማን ልጅ ነው የሚለው? የአብርሃም ልጅ ነው የሚለው። አዎ ከነሱ ዘር ስለተወለደ ነው። ዓለምን ለማዳን ሰው ሲሆን
ዓለምን ያድን ዘንድ በፈቃዱ ሰው ሆኖ በመጣ ጊዜ እምዘራ ዳዊት ተወልደ ነው የሚለው። ከዳዊት ዘር ተወልዷል። እሱ ራሱ የዳዊት ልጅ ተብሏል። እኛም የዳዊት ልጆች ነን። ያ ማለት በጸጋ ዳዊት አባታችን ለታቦት ክብር ሲሰጥ ዘምሯል። ያኔ ግን ሜልኮል ነቅፈዋለች። በየዘመናቱ ለታቦት ክብር ሰጮች አሉ። እንደገና በየዘመናቱ ታቦታትን የሚነቅፈዋሉ ሜልኮሎች አሉ። ዛሬም እኮ ሜልኮል ለዳዊት ክብር በሰጠች ጊዜ ዳዊት ለታቦት ክብር በሰጠች ጊዜ ሜልኮል ዳዊትን ነቅፈዋለች። ነቀፈችው። ግን ምን እንደሆነች ታስታውሳላችሁ? ምንድነው የሆነች ሜልኮል? እስከ ዘላለም ድረስ ምን ሆነች? መካን ሆነች። እባካችሁ ክርስቲያኖች፣ ታቦት የማያከብሩ ሰዎች የነፍስ መካኖች ናቸው። አሁን መካን እንዳልሆን መጠንቀቅ ያስፈልጋል። ሜልኮል ይላል መጽሐፈ ነገሥት ካልዕ ምዕራፍ 6 መጨረሻው ቁጥር አካባቢ ስታነቡ የወለደት ሜልኮል እስከ ዓመ ሞተት፣ ሜልኮል እስከ ሞተችበት ቀን ድረስ ምን አላለችም ይላል፣ አልወለደችም አለ። ለሴት ልጅ ደግሞ መካን መሆን ከባድ ነው አይደለ? የንጉሥ ሚስት ነበረች፣ የዳዊት ሚስት ነበረች። ግን በውስጧ ክፋት የተነሳ እግዚአብሔር የልጅ በረከትን አሳጥቷታል። ለምን? እግዚአብሔር በእጁ ቀርጾ ለሙሴ የሰጣትን ታቦተ ጽዮንን ስላላከበረች። ዳዊት ንግሥናው አልታየውም። ያኔ ለታቦት ክብር ስንሰጥ የእኛ ክብር ነው እንደሚታየን። ብዙ እኮ በቃ የራሱ ክብር አይታየውም ነው። ለታቦት ይዘምራል፣ ለታቦቱ እንደገና የሚችለውን ያደርጋል፣ ይንበረከካል። እንደውም አንዳንድ እናቶች ነጠላቸውን ሰቀን ለታቦቱ ያነጥፉ የለ የእኛ ክብር ይቅርብን ብለው። እንዴት መታደል ነው! እነኚህ ዳዊቶች ናቸው እኮ ዳዊታውያን፣ የዳዊት ተከታዮች ናቸው። ለታቦት ምንጣፍ የሚያነጥፉ አሁን ላባቸው ጠብ እያለ ይህንን ቀዩን ምንጣፍ ተሸክመው ታቦቱ የሚሄድበትን ክብር ሲሰጡ ስናይ እነኚህ ከአባቶቻቸው ከነ ዳዊት የተማሩ እኮ ናቸው። ስለዚህ ኦርቶዶክሳውያን ዳዊት ለታቦተ ጽዮን ክብር ሲሰጥ ተመልክተን ከብሯል። አቢዳራም ታቦተ ጽዮንን በቤቱ እንድትገባለት እንድትባርከው ስላደረገ አቢዳራ ቤቱ በታቦተ ጽዮን ተባርኳል። አልተባረከም እንዴ? ታቦት ቤትን ይባርካል። አሁን በየሰፈሩ ሲያልፍ ሰው ሁሉ በየደጁ ታቦቱ እንዲቆምለት ይፈልጋል አይደለ? ለምን? እንደ አቢዳራ እኮ ነው። መጽሐፍ ቅዱሳዊ ስርዓት ነው ይሁን። አቢዳራ ታቦተ ጽዮን በቤቱ ስትገባ ተባርኳል። በረከት ከፈለጋችሁ የምትችሉትን ያክል ለታቦቱ ሁኑ እላችኋለሁ ክርስቲያኖች። ከህይወት መስዋዕትነት ሳይቀር ለታቦት የሚገባው ማድረግ ተገቢ ነው። ይህ ከሆነኛ ልክ እንደ አባቶቻችን ልክ እንደ እናቶቻችን እንከብራለን ማለት ነው። በድፍረት ደግሞ ታቦቱን ንቆ የነካው ጦዛ ምን ሆኗል? ምን ሆኗል? ታቦቱንም ደግሞ አትደፋፈሩ። ጦዛ አልተቀሰፈም እንዴ? ተቀስፏል? አልተቀሰፈም? ታቦት በመንካቱ እኮ ነው የተቀሰፈ። ታቦት መንካት የሚችሉ ካህናት ብቻ ናቸው። አሁን አንዳንዶች አሉ ታቦቱ እንዲህ ነው ይላሉ። እንዴ አቤት ድፍረት! የወዛ አምላክ ዛሬ ያቸው እንጂ ምን እንላለን? ይቀስፋቸዋል እንዳይመስላችሁ። መቼም ቢሆን ይህን ስርዓት የሰራው እግዚአብሔር ነው፣ ሰው አይደለም። ሰሪው እግዚአብሔር ነው፣ ባለቤቱ እግዚአብሔር ነው። ታቦት የሰጠ ራሱ ነው። የእግዚአብሔር የሆኑት ደግሞ እግዚአብሔር ያዘዛቸውን ተቀብለው ምን ይሉታል? ይፈጽሙታል ማለት ነው። ሶስት መሰረታዊ ነገሮችን ነገርኳችሁ። አንደኛ ታቦት ሲወጣ ከሰፈራችሁ ተነስታችሁ ምን በሏቸው? ተከተሏቸው። ርዕሳችን ነው። ሁለተኛ ምን አልኳችሁ? ታቦት የሚሸከሙ እነማን ብቻ ናቸው? ካህናት ናቸው። ሶስተኛ ታቦት የሚወርደው ወደ የት ነው? ወደ ወንዝ ነው። ምንጭ መጽሐፈ ኢያሱ ምዕራፍ 3 ሙሉ ምዕራፍን አነቡት። አሁን ይህን ካልኳችሁ በጥያቄያዊ መልኩ አድርጌ የተወሰኑ ሀሳቦችን ጭብጥላስስ ለመሆኑ ታቦት ለመጀመሪያ ጊዜ ወደ ወንዝ ያወረደችው ሀገር ማናት ብትባሉ ማናት የምትሉ? ብዙ ዓመት እኮ ታቦት ሲወጣ አይታችኋል አይደለ? ግን ማን ነው ይሄንን የጀመረው ብላችሁ አልጠይቃችሁ? እንዲህ መጠየቅ እኮ ይገባል። እወቁን ሃይማኖታችሁ። በኢያሱ ዘመን ከክርስቶስ ልደት በፊት በመጀመሪያ ጊዜ በአጭሩ ታቦት ወደ ወንዝ ያወረደችው ሀገር እስራኤል ናት ነው አይደለ? እሺ ዛሬስ ታቦት ወደ ወንዝ የምታወርደው ሀገር ማናት? ኢትዮጵያ ናት አይደል? አባታችን ያለው ኢትዮጵያ ናት። ዛሬ ምንጭ እመጣበታለሁ። በነገራችን ላይ ዛሬ እስራኤል ታቦት የላትም ማለት አላት እንዴ? የእሷን ታቦት ወደ ማን መጣለች? ወደ ኢትዮጵያ መጣለች አይደል? በፈረስት ሚኒሊክ አማካኝነት አይደለ? በፈረስት ሚኒሊክ አማካኝነት ወደ የት መጣለች? ወደ ኢትዮጵያ መጣለች። በቀዳማዊ ሚኒሊክ ምክንያት በሶሎሞን ልጅ ማለት ነው። በእነሱ ምክንያት ወደ የት መጣለች? ወደ ኢትዮጵያ መጣለች። ኢትዮጵያ በዓለም ልዩና ብቸኛ ሀገር ናት። እንዴት የሚል ጥያቄ አንሱ።
እንደ እስራኤል ብሉይ ኪዳንን የተቀበለች ሀገር ናት። ብሉይ ኪዳንን የተቀበሉ ሀገራት በዓለም ላይ ሁለቱ ብቻ ናቸው፣ ኢትዮጵያና እስራኤል። ማንና ኢትዮጵያና እስራኤል። ሌላው ዓለም ብሉይ ኪዳንን አልተቀበለም። አስተውሉ። አሁንም ደግመዋለሁ። ሌላው ዓለም ስራችሁ አሁን ምዕራባውያን የምንላቸው አውሮፓውያን ወይም ደግሞ የተለያዩ የምድራችን ክፍል የሚኖሩ ሀገራት ብሉይን አልተቀበሉ። ብሉይ የተቀበለች ቀድማ እስራኤል ናት። ተከታዩዋ ማናት? ኢትዮጵያ ናት። ሁለቱ ሀገሮች ብቻ ብሉይ ኪዳን ተቀብለዋል። ከዚያስ አዲስ ኪዳን ሲመጣ ክርስቶስ ሲወለድ የክርስቶስን መወለድ እስራኤል አልቀበልም ብላ ሳታምን ቀረች። አዲስን እስራኤል አልተቀበለችም አይደለ? ኢትዮጵያ ግን ሐዲስን ተቀበለች። ሌሎቹ ሀገራትም ምንን ተቀብለዋል? ሐዲስን ተቀብለዋል። ሐዲስን ለመቀበል ግን ለምሳሌ አውሮፓውያን ሐዋርያትን አርደው መምህራንን ገለው ነው አይደል ሐዲስን የተቀበሉ። እነ ጳውሎስ ተሰይፈው፣ እነ ጴጥሮስ ቆልቆል ተዘቅዝቀው፣ እነ ቅዱስ ጊዮርጊስ በሰይፍ ተመተው ነው የሁሉ ክርስትና የጸናው። ይህን ታውቁታላችሁ። ሐዋርያት ዓለምን ዙረው ሲያስተምሩ ህንድ ለአሁኗ የእምነት መሰረት የጣለላት ቶማስ እንዴት አድርገው ዋጋ እንዳስከፈሉ ታውቃላችሁ። ሶሪያ የአሁኗ የእምነት መሰረት የጣለላት ታዲዮስ እንዴት ዋጋ እንዳስከፈሉ ታውቃላችሁ። በጣም በሚያስደንቅ መልኩ ሐዲስ ኪዳንን የተቀበሉ ሀገራት የአስተማሪዎቻቸውን ደም ካፈሰሱ በኋላ፣ ኢትዮጵያ ግን አንድ ደም ሳይፈስ ሐዲስ ኪዳንን ተቀበላለች። የምትገርም ሀገር ናት ኢትዮጵያ። ደም ሳይፈስ ነው ሐዲስ ኪዳንን የተቀበለች። መምህራንን ሳትገል ነቢያት ያስተማሯትን ተቀብላ ሐዋርያት ያስተማሩትን አምና የተቀበለች። በኢትዮጵያዊው ዣንደረባ አማካኝነት እስራኤል ጋ ተጠመቀች አይደል? ከዛ በኋላ እምነቱ ተስፋፋ በሚያስደንቅ መልኩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድም ሐዋርያ አልሰቀለችም፣ አንድም ሐዋርያ አልሰየፈችም። መጀመሪያ የብሉይ መሰረት ስለነበራት አዲሱ ስትቀበል ብሉይን መሰረት አድርጋ ነው ያመነችው። እስራኤል ግን ብሉይ ብቻ ይዛ አዲስን ሳትቀበል የቀረች ሀገር ናት። ታዲያ ከመላው ዓለም ልዩ የሆነች ሀገር ማናት አልኳችሁ? ኢትዮጵያ። እንደ እስራኤል ብሉይን የተቀበለች፣ እንደ ሌሎቹ ሀገራት ምንን የተቀበለች? ሐዲስን የተቀበለች ነች። ሌሎች ሀገራት ሐዲስን ተቀብለዋል። እስራኤል ብሉይን ተቀብላለች። እስራኤል ሐዲስን ተቀብላ ቢሆን ኑሮ በዓለም ልዩ ሀገራት የሚሆኑ ማንና ማን ነበሩ? ኢትዮጵያና እስራኤል ነበሩ። ለዚያ እኮ ነው አስተውላችሁ ከሆነ የእግዚአብሔር የምስጢሩ ቀመር ኢትዮጵያ ውስጥ ነው ያለው። ሁለቱንም አካታ የያዘች ሀገር ስለሆኗል። ለምሳሌ ታቦተ ጽዮን የት አለች አልኳችሁ? ኢትዮጵያ። መስቀሉ የት ነው ያለው? ኢትዮጵያ። እነኚህ ሁለቱ የእግዚአብሔር የምስጢር ሰነዶች ናቸው። መጀመሪያ በአጻባ እዲሁ በጣቶቹ ቆርጦ ለሙሴ የሰጣት ታቦተ ጽዮን እዚህ፣ እንደገና ደግሞ እጆቹን የተቸነከረበት ቅዱስ መስቀሉ ከዚህ። ለምን ይመስላችኋል? ብሉይንም ሐዲሱንም በለች ብቸኛው ሀገር ኢትዮጵያ ስለሆነች ነው። ታዲያ ይህን የምላችሁ ታቦት ወደ ወንዝ ኢትዮጵያ ብቻ ለምን ታወርዳለች የሚል ጥያቄ ካለ እንደ እስራኤል ስርዓት እስራኤል ብሉይ ላይ ታቦትን ወደ ወንዝ ታወርድ የነበረችው ስርዓት ወደ ማን መጣ ማለት ነው? ወደ ኢትዮጵያ መጣ። ሐዲሱንና ብሉዩን አካታ የያዘች ሀገር ከመሆኗ የተነሳ እስራኤላውያን ታቦት ወደ ወንዝ ታወርድ የነበረው ያ ታቦት ወደ ኢትዮጵያ ስለመጣ ኢትዮጵያ ታቦትን ወደ ታወርዳለች ማለት ነው። ወደ ወንዝ ታወርዳለች ማለት ነው። ብቸኛ ሀገር የሆነችው ለዚያ ነው። ሁለቱን አጣምራ የያዘች የብሉይ እናት የአዲስ እናት የሆነች ብሉይና አዲስ የሚተረጎምባት ታቦትና መስቀል ያለባት። ብሉይና አዲስ ማለት እኮ ታቦትና መስቀል ማለት ነው አይደለ? በብሉይ ታቦቱ በአዲስ መስቀሉ ተገልጧል። እነኚህን የያዘች እሷ ናት እያልኳቸው ከ1800 ዓመት ቀድሞ በፊት እነ ኢያሱ ይህንን ታቦት ማውረድ ያስተማሩትን ስርዓት ኢትዮጵያ ዘው ትወርዳለች። አሁን ይህን ካልኳችሁ በመቼ ዓመተ ምሕረት በመቼ ዘመን ነው በኢትዮጵያ ታቦት መውረድ የጀመረው የሚለውን ሀሳብ ላንሳና ትምህርቱን ልቋጨው። እየተረዳችሁ ነው ክርስቲያኖች? እስቲ የምትረዱኝ አሳዩ። ደስ ይላል። ታች ያላችሁ እየሰማችሁ መረጃ ነው እየሰጣችሁ ያለ። እየሰማኳችሁ አይደለም፣ ኤቪደንስ ነው አይደለም። መረጃ ያስፈልጋል። አሁን ለምን እንዲህ ታደርጋላችሁ የሚል ጥያቄ በጣም ከዚህ የተነሳ እንድትሉ እኮ መቼ ነው ታቦት
ወደ ወንዝ መውረድ የተጀመረው እንደ ዓለም በኢያሱ ዘመን ነው። እንደ ዓለም አይደለ? እንደ ኢትዮጵያ በአፄ ገብረ መስቀል ዘመነ መንግስት በስድስተኛው መቶ ክፍለ ዘመን ማለት ነው። በስንተኛው ክፍለ ዘመን? ይሄንን ያዙት። በስድስተኛው መቶ ክፍለ ዘመን በአፄ ገብረ መስቀል በእነ ቅዱስ ያሬድ ዘመን ማለት ነው አይደለ? ቅዱስ ያሬድ በ5 አይደለ የተወለደ? 5 ማለት ስንተኛው ክፍለ ዘመን ነው? ስድስተኛው አይደል? 5 ማለት ስድስተኛው ነው። ስድስተኛው የተጀመረበት ከዚያ ቅዱስ ያሬድ አድጎ በ535 እስከ 45 አካባቢ ባለው ነው ታቦት ወደ ወንዝ የወረደ። ያ ማለት በስድስተኛው መቶ ክፍለ ዘመን አጋማሽ አካባቢ ማለት ነው። አፄ ገብረ መስቀል ከቅዱስ ያሬድና ከሌሎቹ ሊቃውንቱ ጋራ ተሰባስበው ብሉይን ሐዲሱን አጣመሩና እነ ቅዱስ ያሬድ ሲያጠኑ መጻሕፍቶቻችን ታቦት ወደ ወንዝ እንደሚወርድ ያወቁት እነ ቅዱስ ያሬድ ተሰበሰቡና ታቦት ወደ ወንዝ መውረድ አለበት ብለው ከንጉሱ ጋር መከሩ አይደል? ያንን ስርዓት ይዘው ከዚያ ታቦት በስድስተኛው መቶ ክፍለ ዘመን ኦልሞስት 1000 አሁን 21ኛው ላይ አይደል ያለን 1500 ዓመት ሆኖታል ማለት እኮ ነው አይደል? ታቦት መውረድ ከጀመረ 1000 ስንት ዓመት አልኳችሁ? 1500 ዓመት ሆኖታል። ገና ታቦት ነቃፊዎቹ የእምነት ድርጅት ሳያቋቁሙ ኢትዮጵያ ታቦት ወደ ወንዝ ታወርድ ነበር። ደስ ይላችሁ ተነሳያ ታቦት ነቃፊዎቹ። ምክንያቱም እነ ሉተር የመጡት በስንት ነው? እነ ሉተር የመጡት አምጡ እንጂ በ15 20 አካባቢ ነው አይደለ? 23 አካባቢ። ይህ ማለት በስንተኛው ክፍለ ዘመን ነው? በ16ኛው ክፍለ ዘመን ሉተር ከመነሳቱ በፊት ቀድማ ኢትዮጵያ 1000 ዓመት ታቦት ወደ ወንዝ ታወርድ ነበር። ግን ይሄ ፕሮቴስታንት አስተምሮ አስተሳሰብ ሳይመጣ ማለት ነው። እንደ ቀላል እንዳታዩት። ምክንያቱም ኋላ የወጣ አይና ወጣ እየሆነ መጥቷል። ብዙ አስተናካዮች አሁን በየመድረኩ ታቦታቱን የሚነቅፉ በርካቶች ናቸው። በተለይ ጥምቀት ሲመጣማ ይመጣባቸዋል። ለዚያ ነው ቀድማችሁ እንድታውቁት ይሄን የምነግራችሁ። መፍራት ያስፈልግ ሃይማኖት ነው። የሰውን ሃይማኖት አትንኩ። ሃይማኖታችሁን ግን ሲነካ ማስከበር ያስፈልጋል አይደለ? የሰውን አትንኩ። ተቻችሎ መኖር ግድ ነው። ሰው ከፈለገ ድንጋይ ያምልክ አይደለ? ከፈለገ እንጨት ያምልክ። ግን የራሱን አምልኮት ያምልክ እንጂ የሰዎችን የእምነት ተቋማት መንካት፣ እምነታችን መንቀፍ የተገቢ አይደለም። መከላከል ያስፈልጋል። እንዴ ስትጠቃ ዝም የምትል እኮ የለህም አይደለ? ሰው ሲመጣ ዝም ትላለህ እንዴ? አዎ። ስለዚህ ታቦታችን ሲረግጡብን አይደለም ብለን ቃሉን በቃል እንመልሳለን፣ ጽሑፉን በጽሑፍ እንመልሳለን፣ ንግግሩን በንግግር እንመልሳለን። እና ታቦት መውረድ የተጀመረው በስድስተኛው መቶ ክፍለ ዘመን በአፄ ማን ነው አልኳችሁ? የኢትዮጵያው ንጉሥ ማን አልኳችሁ? አፄ ገብረ መስቀል። አዎ ከኢትዮጵያዊ ልጅ ከቅዱስ ያሬድ ጋር አብረው ነው ስርዓቱ የሰሩት። አፄ ገብረ መስቀልና ቅዱስ ያሬድ የሰሩት ስርዓት እንደዚህ ነው። ታቦቱ የጥምቀት ዕለት በዕለቱ ወጥቶ ማለት ነው። ጠዋት ወጥቶ ከሰዓት ይመለስ ነበር። ጠዋት ወጥቶ እየጨረሱ ነው። ጠዋት ወጥቶ ታቦቱ ከምን ይመለስ ነበር አልኳችሁ? ከሰዓት አያድርም ነበር። እየሰማችሁ ነው? አሁንም ደግሞ አለ ቅዱስ ያሬድና አፄ ገብረ መስቀል የሰሩት ስርዓት ታቦቱ ጠዋት ይወጣል። ጠዋት ወጥቶ ልክ ከሰዓት ይመለስ ነበረ። ኋላ ግን ሊቃውንት አጠኑና ታቦት ዕለቱን ሄዶ ዕለቱን መመለስ የለበትም፣ ክርስቶስ የተጠመቀው ሌሊት ነው አሉ። አያቸው ጥምቀቱ ጋር ሲያያይዙት ክርስቶስ በስንተኛው ሰዓት ላይ የተጠመቀ? በስንተኛው ሰዓት ሌሊት ነው? 10ኛው ላይ የተጠመቀ። ልደቱ ጥምቀቱ በ10ኛው ሰዓት ነው። ትንሣኤው በስንተኛው ሰዓት ነው? በ6ኛው ሰዓት ነው። መንፈቀ ሌሊት ትነሳ፣ እኩለ ሌሊት ትነሳለህ ይላል። 6 ሰዓት ትንሣኤው፣ 10 ሰዓትና 10 ሰዓት ልደቱና ምኑ ነው? ጥምቀቱ ማለት ነው። በ10ኛው ሰዓት ሌሊት። ለዚያ እኮ ነው አሁን ለብርሃነ ጥምቀቱ እንኳን አደረሳችሁ ስንል ክርስቶስ ሌሊት ነው አይደል የተጠመቀው? ሌሊት ነው። ሌሊት ተጠምቆ ጨለማውን ስላፈራ እኮ ነው ብርሃን የምንለው። ቀን ተጠምቆማ ቢሆን ከፀሐይ ላይ ያለው ብርሃን የፀሐይ ይመስል ነበር አይደል? ጥምቀቱ፣ ልደቱ፣ ትንሣኤው በሌሊት ነው። ብርሃነ ትንሣኤ፣ ብርሃነ ልደት፣ ብርሃነ ጥምቀት የምንለው በሌሊቱ ጨለማው ምን ስላደረገው ነው? ስላበራው ነው። ኦርቶዶክሳውያን ሌሊትም የተወለደው ለዚያ ነው። ቀን ተወልዶ ቢሆን ኑሮ ብርሃንነቱ አይታወቅም ነበር። ቀን ተጠምቆ ቢሆን ኑሮ ብርሃንነቱ አይታወቅም ነበር። ሌሊት ያደረገበት ምስጢር ያር እንደገና ጥምቀት ብሪት ናት። ጨለማው ዓለም የሚበራባት ስለሆነች በእርግጥ በቀጣይ ዕለታት በልዩ ልዩ መምህራን ስለሚሰጥ እኔ አሁን እዚያ ላይ አልገባም።
በአጭሩ የዛሬውን ስርዓት ነግሬ ነው የምቋጨው። በእነ አፄ ገብረ መስቀልና በእነ ቅዱስ ያሬድ ዘመን ታቦት ጧት ወጥቶ ከሰዓት ይመለስ ነበር ማለት። ኋላ ሊቃውንቱ በአፄ ዘርዓ ያዕቆብ ዘመነ መንግስት ማለት ነው። በነገራችን ላይ አፄ ዘርዓ ያዕቆብ ፈላስፋ ናቸው አይደለ? ምሁርም ናቸው። በጣም መጻሕፍትን አኝከው የዋጡ ማለት ነው። ከሊቃውንቱ ጋራ ቅርርብ ያላቸው በርካታ መጻሕፍቶችንም የደረሱ ቤተክርስቲያን የምትጠቀምባቸው ብዙ ስርዓቶችን ለቤተክርስቲያን ያወረሱ የቤተክርስቲያናችን ጻድቅም ደግም ንጉሥ የነበሩ ናቸው እና አፄ ዘርዓ ያዕቆብ የእመቤታችንም እጅግ ቅርብ ወዳጅ ነበሩ አይደለ? አጥብቆ እመቤታችን ይወዷታል። በእሳቸው ዘመን ሊቃውንቱን ሰበሰቡና እሳቸው ታቦት ወደ ወንዝ መውረዱን አባቶቻችን ስራ ሰርተውልናል፣ ግን ተቻክሎ ከሚመለስ ልክ ክርስቶስ የተጠመቀው ሌሊት ስለሆነ አድሮ ወንዙን ሲባርክ አድሮ በዋዜማው የከተራ ዕለት ወርዶ በጧቱ እንዲመለስ በበነገው እንዲመለስ ህዝቡን በጧቱ ሳይበላ ተጠምቆ አይደለ? ሳይበላ ተጠምቆ ጸበል ተረጭቶ ታቦቱ በበነገው እንዲመለስ ብለው ከሊቃውንቱ ጋር ተመካከሩ። ከዚያም በአፄ ዘርዓ ያዕቆብ ታቦቱ ሂዶ ወርዶ አድሮ በበነገው እንዲመለስ ስርዓት ተሰርቷል ማለት። ያ ስርዓት እስካሁን ምን እያለ ነው? ያ ስርዓት እስካሁን ምን እያለ ነው? እየተፈጸመ ነው፣ እየቀጠለ ነው ማለት ነው። ይህ ሲባል ለመሆኑ ታቦት ወደ ወንዝ ለምን ይወርዳል የሚል ጥያቄ ያስፈልጋል አይደለ? ምንድነው የኛ የመጨረሻውን ዛሬ ሊቃውንቱ የሚሉት ወረደ ወልድም ሰማያት ምንድነው? ውስተ ምጥማቃት ኢየሱስ ክርስቶስ ከሰማይ ወደ መጠመቂያው ቦታ ምን አለ ነው የሚለው? ወረደ ይላል። ልክ ክርስቶስ ከሰማይ ወደ መጠመቂያው ቦታ እንደወረደ መንፈስ ቅዱስም በርግብ አምሳል እንደወረደ አብም በደመና ወደ ውኃው በደመና መጥቶ ክርስቶስ ወደሚጠመቅበት በደመና ሆኖ ድምፁን እንዳሰማ ታቦት ወደ የት ይወርዳል ማለት ነው? ወደ ወንዝ ይወርዳል አይደለ? ጌታችን ለመጠመቅ ወደ ወንዝ እንደሄደ ሁሉ ታቦታቱም ወደ ወንዝ የሚወርዱት ለዚያ ነው። በታቦታቱ ላይ የሚገለጠው ክርስቶስ ነው። በታቦታቱ ላይ የሚመለከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ እርሱ ለመጠመቅ ወደ ወንዙ እንደወረደ ሁሉ ታቦታቱም ወደ የት ይወርዳሉ ማለት ነው? ወደ ወንዝ ይወርዳሉ ማለት ምንጭ ነው። ምስጢሩ ይሄ ነው አይደለ? ለምን ታቦት ወደ ወንዝ ይወርዳል ካላችሁ እንዴ ክርስቶስ ሊጠመቅ ወደ ወንዝ ለመሄድ ብላችሁ ጠይቁ። ይሄ ነው እንዴ ሆረ ኢየሱስ ገሊላ ታቦ ዮርዳኖስ አያችሁ። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄደ። ታቦታቱም ከመንበሩ ወደ አውሬ ውኆቹ ሁሉ ተሰይሟል። ዮርዳኖስ ነው አሉ አይደለ? ጥምቀተ ባሕር ምንድነው? ዮርዳኖስ ነው። ምንድነው? እስቲ ምንድነው ይሄ? እስቲ ጥምቀተ ባሕር ነው። ያ ጥምቀተ ባሕር ዮርዳኖስ ነው። ይሄ ታቦቱ ቢወርድበት ባህሩ ሁሉ ምንድነው ማለት ነው? ዮርዳኖስ ነው። እንደ ዮርዳኖስ ነው አለ ማለት ነው። ለዚህ ክርስቶስ ለመጠመቅ ወደ ዮርዳኖስ ሄደ። ታቦታቱ ልክ እንደዚህ ወንዙን ለመቀደስ ወንዙን ለመባረክ ወደ ባሕር ይወርዳሉ ማለት ነው። ስርዓቱ ይህ ነው። ሌላው የሚገርማችሁ እና አንድ የሚደንቅ ነገር ነግራችሁ ልቋጠው ትምህርት የመጨረሻ ሀሳብ ነው ይሄ። ታቦት በሄደበት መንገድ አይመለስም። ይመለሳል። ለምን? ምክንያት አለው እኮ። ቆሞስ አባታችን አባዋለ እንዴት ነው ታቦት በሄደበት መንገድ አይመለስም አይደል? ምክንያቱ ምንድን ነው? አባታችን የኔታ ጸጌ የነገሩኝ ነው። ታቦት በሄደበት የማይመለሰው ሰብአ ሰገል ክርስቶስ በተወለደ ጊዜ ወርቅ፣ ዕጣን፣ ከርቤ የሚሰጡት ሂደዋል አይደለ? በሄዱበት መንገድ አልተመለሱም። በየት ነው የመጡት? በሌላ መንገድ አይደል የመጡት? ዝም ብሎ እኮ አይደለም ስርዓቱ ሁሉ እንዲህ ነው የሚለው። ታቦት በሄደበት መንገድ የማይመለሰው ሰብአ ሰገል ለክርስቶስ ሊገብሩለት በሄዱበት መንገድ አልተመለሱም ይላል። ለምን? ሲሄዱ የተወለደው የአይሁድ ንጉሥ ወዴት ነው እያሉ እየጠየቁ ሃይማኖት እያሰፉ ነው አይደል ሄዱ። ሲመለሱም ደግሞ የተወለደውን አገኘ ነው እያሉ ለሌለው ላልሰማው እያሰሙ ነው ሄዱ። ልክ እንደዚህ ታቦትም ሲሄድ በዚህ ሂዶ ከሆነ ማለት ነው ሲመለስ በዚህኛው ሕዝቡን እየባረከ ምድሩን እየቀደሰ ይሄዳል። ሲመለስ ደግሞ በየት ይመጣል? በዚህኛው ይመጣል ማለት ነው አይደል? ስለዚህ ታቦት በሄደበት መንገድ የማይመለስበት ምስጢሩ ይህ ነው ማለት ነው። እንግዲህ ክርስቲያኖች ዛሬ ዕለቱ ከተራ ነው አይደል የሚባለው? ውሃው ከተራ ማለት ውሃው ተገድቦ ውሃው ታንቁሮ ለሕዝቡ
የሚረጭበት ውሃው ደግሞ ነድ ለማይባል ከመሞ በእሳት የታጠረበት በእሳት የሚታጠርበት መሆኑን የምንገልጽበት ወቅት ስለሆነ ዕለቱ ዛሬ ከተራ ይባላል። ውሃው መገደቡን ለመከተራ ገደበ አቆራ ይላል። ልክ ወንዝ በሌለበት ቦታ ውሃው ስለሚገደብ ስለሚታቆር ነው ከተራ የሚባለው። ሌላው ዛሬ ጾም ነው አይደለ? ጋር ነው ዛሬ ጥር 10 ሁልጊዜም ጋር ነው። ግን ከጥሉላት ብቻ ነው የምንከለከለው እንጂ አሁን ቅዳሴ ስለቀደስን ጾም መዋል አይቻልም። ግን ስጋ እንዳትበሉ ለማለት ነው። ዛሬ በራታችሁ ዛሬ ስጋ ይበላል። እንደው ሁሉ ነው ብላችሁ ዳችሁ እንደው ስጋ ነገሩ እንዳትቀምሱ። ዛሬ ጥሉላት አይበላም። የሚበላው ምን ብቻ ነው? ከጥሉላት ውጭ የሆኑ ምግቦች ግን መብላት ይቻላል ማለት ነው። የእግዚአብሔር የቃል ኪዳኑ ታቦታት ሲወጡ ባያችኋቸው ጊዜ ከሰፈራችሁ ተነስታችሁ ተከተሏቸው ነበረ ርዕሳችን። እንግዲህ የቤተ ክርስቲያን አምላክ ታቦታቱን በክብር ይመልስልን፣ ሀገራችን ኢትዮጵያን ሰላም ያደርግልን፣ ቤተ ክርስቲያናችን ከፈተና ሕዝበ ክርስቲያኑ ከምንፍቅና ይጠብቅልን። አባቶቻችን ካህናቱንም እንደው አበርትቶ ድካሙ ብዙ ነው፣ ሰሞኑን አበርትቶ አጠንክሮ በክብር ቤተ ክርስቲያንን አስከብረው እናንተ ምን እያላችሁ ሳሰስቱ ሳዘምሩ ታቦታትን አጅባችሁ የወጡት ታቦታት በክብር ወደ መንበራቸው እግዚአብሔር አምላክ እንዲመልስልን ፈቃዱ ይሁንልን። ስላዳመጣችሁን አመሰግናለሁ። ወስብሐት ለእግዚአብሔር።